ፊልሙ የሚጀምረው ማቲውና ኤሚሊ የተባሉ ሁለት የኤምአይ6 ሰላዮች ለአመታት አብረው ከሰሩ በኋላ በመጨረሻም ኤሚሊ ለማቲው እርጉዝ እንደሆነች ስትነግረው እሱም ደግሞ አሁን የስለላ ስራችን የምናቆምበት ትክክለኛ ጊዜ ነው ብሎ ሲነግራት ያሳየን ነው። ስራቸውን ካቆሙ ከ15 ዓመት በኋላ ከኤምአይ6 ዋና መስሪያ ቤት አንድ ተልዕኮ ይሰጣቸዋል። እነሱም ተልዕኮን ተቀብሎ ጎር የተባለ የጦር መሳሪያ አዘዋዋሪ ለ8 ዓመቱ ልጅ ባዘጋጀው በልደት ፓርቲ ላይ ለመታደም ይሄዳሉ። ከደረሱ በኋላም በተመሳሳይ ስራ ዘርፍ ላይ ያለን ከፓሪስ የመጣን ሰዎች ነን በማለት ሲነግሩት ምንም ሳይጠረጥራቸው ጎርም ወደ ውስጥ እንዲገቡም ይጋብዛቸዋል። ኤሚሊም ጎር ስለጨበጣት የእጁን አሻራ ለማንሳት የሚጠቅም ላይተር በእጇ ላይ ካበራች በኋላ የእጅ አሻራውን በፕላስተር አንስታ ወደ ጎር ክፍልም ከማቲው ጋር ተያይዞ ይሄዳሉ። በክፍሉ ውስጥም የሲአይ ቁልፍ የሆነውንና ሙሉ ከተማውን በአንዴ ሊያጠፋ የሚችል መሳሪያ በድንገት በሱ እጅ ስለገባ ያንን መሳሪያ ለመውሰድ ነበር። የጣት አሻራውን ተጠቅሞ መሳሪያውን በእጃቸው ካስገቡ በኋላ የክፍሉ አላርምም ይጮህባቸዋል። አላርሙን የሰሙ ጋርዶችም ወደ ክፍሉ የሮጡ ይመጣሉ። ማቲውና ኤሚሊም በቀላሉ ከሰባበሯቸው በኋላ የፈለጉትን ዕቃ ይዞ በፍጥነት ወደ ውጭ ይወጣሉ። የነሱ አለቃ የሆነው ቹክም ያገኙትን ዕቃ ለማንም ሳይተነፍሱ በተዘጋጀላቸው ፕሌን እንዲመጡ ያዛቸዋል። እነሱም ወደ ፕሌኑ ደርሰው ሊመለሱ ሲሉ በረራውን ያዘጋጀው ባሮን የተለየ ነገር ደግሶላቸው ነበር። እነሱም ሀገር ሰላም ነው በማለት በተዘጋጀላቸው ፕሌን ከገቡ በኋላ ኤሚሊ ስለ እርግዝናዋ ለማቲ ትነግሯለች። እሱም ሁሉም ነገር ሰላም እንደሚሆን የነገራት አባት ሊሆን መቃረቡ ግን በጣም ደስ እንዳሰኘው ይነግራታል። ደስታቸውን ለማጣጣም ስለፈለጉም የበረራ አስተናጋጁ ሻምፓኝ እንዲያመጣላቸው ያዘዋል። ነገር ግን ደስታቸው እንዳሰቡት ሊዘልቅ አልቻለም። የበረራው አስተናጋጅም ኤሚሊን ከያዛት በኋላ የያዘውን ዕቃ ማቲው እንዲሰጣቸው ይነግሯል። በፕሌኑ ውስጥ ያሉ ሰዎች በሙሉ ጠላቶች መሆናቸውን ያወቀው ማቲው የያዘውን ዕቃ ወርውሮ ትኩረታቸውን ከሳበ በኋላ እርስ በርስም መፋለም ይጀምራሉ። በዚህ መሃልም ኤሚሊ የበረራ አስተናጋጅ የያዘውን መሳሪያ እንድጥልም ታደርጓለች። እሱም እንደምንም ብሎ መሳሪያውን አንስቶ ሊተኩስባት ስልም ማቲው ከኋላው ሲመታው ለኤሚሊ የተተኮሰው ጥይትም የፓይለቱን ጭንቅላት ሰንጥቆ ይወጣል። በዚህም ፕሌኑ አቅጣጫ ሲስት ዕቃው በጠላት እጅም ይገባል። እንደምንም ብሎ የራሳቸው ካደረጉ በኋላ ማቲው ለሚስቱና ለልጁ ደህንነት በማለት በፓራሹት ከውስጥ ይዘላሉ። ሁለቱም በፓራሹት ተያይዞ ከወረዱ በኋላ ይህንን አጋጣሚ ተጠቅመን ደብዛችን አጥፍተን እንኖራለን ይባባላሉ። ኤሚሊም ቹክስ ምን ይለናል ስትለው በፕሌኑ አደጋ ህይወታችን እንዳለፈ አድርጎ ስለሚያስቡ ስለምንም ነገር አያሳስብሽ ይላታል። ከ15 ዓመት በኋላ አሁን ላይ ሁለቱም ከሁለት ልጆቻቸው ከሊዮና ከአሊስ ጋር ሰላማዊ የሆነ ህይወት እየመሩ ይገኛሉ። ሁለቱም ልጆች አሊስና ሊዮ እንዲሁም ማቲውና ኤሚሊ ተያይዞ ፊልም ለማየት በሚሄዱበት ጊዜ ሁለቱ የራሻ ቋንቋ አውርተው አሊስ ከጓደኞቿ ጋር ማጥናት እንዳለባት ይነግሯታል። ወደ ትምህርት ቤት ካደረሷት በኋላ ከቦይፍሬንዷ ጋር ስትላላስ እነ ኤሚሊ ተደብቆ በባይናኩላር ያዩዋታል። አሊስም እነሱ እዛ እንዳሉ ስላወቀች በማወቋ በጓደኞቿ ፊት ህይወትን ልኖርበት ትላቸዋለች። ወደ ቤት በተመለሱ ጊዜ የምታደርጉን ያጠችው ኤሚሊ በጣም ተናዳ እኔ ኮሌጅን አላውቃትም ትላለች። በኋላም ኤሚሊ የአሊስን ኮምፒውተር መፈተሽ ትጀምራለች። ነገር ግን ኮምፒውተሩ ፓስወርድ ስለነበረው በጣም ብዙ ከሞከረችም በኋላ አዙራ በለጠፈችው ስቲከር ውስጥ ያለውን ፓስወርድ በማስገባት ስታይ አሊስ ለነሱ እንዳለችው ለጥናት ሳይሆን ክሌብ ከጓደኞቿ ጋር እንደተቀጣጠለችም ይደርሱበታል። በመቀጠልም አሊስ ያለችበትን ቦታ በጂፒኤስ በመከታተል በአንድ ክሌብ ውስጥም ያገኟታል። አሊስም ታውኝ እስኪ እነዚህን እዩዋቸው በእኔ ዕድሜ ውስጥ ያሉት ናቸውና ከነሱ ጋር ልዝናና ትላቸዋለች። በዚህ ጊዜም ከክሌብ ጋርዶች መካከል አንዱ ወደ እነሱ መጥቶ ኤሚሊን ክሌቡን አትረብሺ አትበጥብጪ በማለትም ይናገራታል። በዚህም ጋርዱ ምን ነው ባልተናገርኳት እስክል ድረስም ቀጠቀጠችው። በኋላም ጎትታው ከጣለችው በኋላ ማቲውም ጋርዱን ተከትሎ የመጡ ሌሎች ጋርዶችን ስርዓት አስይዟቸው ሰባብሮ ያስቀምጣቸዋል። በዚህ ጊዜም ቪዲዮ የሚቀርጹ ልጆች ነበሩና ስልካቸውን ወስዶ ቪዲዮን ከደለተ በኋላ ስልካቸውን ይመልስላቸዋል። እነሱም ክሌቡን የጦር አውድማ አስመስሎ ልጃቸውን አሊስን ይዟትም ስለ ዋሽዋት ግን እንደተቀየሟት ይነግሯታል። ይሁን እንጂ አሊስ በእነሱ ሁኔታ ደስ ስላላት ስትጠይቃቸው እነሱም ማርሻል አርትን በታይኳንዶ ክለብ እንደሰለጠኑ ይነግሯታል። ማቲውና ኤሚሊም ጥሩ የነበረውን ምሽታቸውን ያሰቡ አሟሙቆ ወደ ማግኘታቸው ይሄዳሉ። በማግስቱም የቀድሞ አለቃቸው ቹክ በክለብ ውስጥ በተቀረጹ ቪዲዮዎች አማካኝነት አድራሻቸውን እንዳገኘ የነገራቸው ባሮን ከጎር ጋር ይሰራ ስለነበር እንደካዳቸው ይነግራቸዋል። እያወሩ ሳለም ቹክ በስናይፐር ተመቶ ይወድቃል። በነ ኤሚሊ ላይ የጥይት ማዕተም መዝነብ ይጀምራል። እነሱም እንደምንም ብሎ ከዚህ በማምለጥ ትምህርት ቤት ያሉ ልጆችን ለመውሰድ መኪናቸውን ይዘው ከቤት ይወጣሉ። ወደ ልጆቻቸው የዱ ሳለ
የሲአይኤ ኦሪጂናል ቁልፍ አሁንም ማቲው ጋር እንዳለና ለኤሚሊም ይህንን ምስጢር እንዳልነገራት ይነግራታል። እሱም ያገኘውን ፓኬጅ በኤሚሊ እናት ቤት በለንደን እንደደበቀው ይነግራታል። ኤሚሊም ይህን ሁሉ ጊዜ እንዴት ሳትነግረኝ በማለት ትጮህበታለች። በዚህ ጊዜ ማቲው በኮካ ውስጥ የሚፈነዳ ነገር ጨምሮበት በሚመጡ መኪናዎች ላይ ይወረውራል። እነሱም በፍንዳታው ሲቀሩ በፍጥነት ከትምህርት ቤት ልጆቻቸውን ይዞ ወደ ኤርፖርትም ይሄዳሉ። ግራ ለተጋቡ ልጆችም አያታቸው በለንደን ስላለች ከሷ ዘንድ ነው የምንሄደው በማለትም ይነግሯቸዋል። ወደ ለንደን ከደረሱ በኋላ በባስ ከመሄዳቸው በፊት የመንገድ ካሜራዎችን አጥፍቶ ይወርዳሉ። ማቲውም መኪና ሰርቆ ለነሱ የተዘጋጀ ነው በማለትም ይዋሻቸዋል። በኋላም ዱካቸው እንዳይገኝ በማለት በኤርፖርት ያላቸውን ሂስትሪ ያስጠፋል። ስልካቸውም እንዳይጠለፍ ስለፈሩ ሲሙን አውጥቶ ይዙታል። ናፍጣም ጨርሶ ስለነበር ወደ ነዳጅ ማደያ በመሄድ ነዳጅ ሊቀዱ ሲሉ ልጆቹ ደግሞ የእነሱን ፓስፖርት በሚያዩበት ጊዜ ስማቸው ሌላ ነው። ልጆችም ፊታቸውን እንጂ ስማቸውን አያውቁም። በኋላም በያዙት ስልካቸው ስማቸውን በማስገባት በሚያዩበት ጊዜ ከረጅም ዓመት በፊት የሞተ ሰው ስም እንደሚጠቀሙ ይደርሱበታል። እዛው ነዳጅ ማደያ ላይ ቆመው ስለ ቀጣዩ እቅዳቸው ያወሩ ሳለ የጎር ሰዎችም በባሮን ተልኮ ወደ ማደያው በመምጣት ሊያጠቋቸው በሚሞክሩበት ጊዜ ኤሚሊና ማቲው እንዳልነበሩ ያደርጓቸዋል። ይህንንም አሊስና ሊዮ እያዩ ምን አይነት ሱፐር ሂሮች ናቸው በማለትም ይገረማሉ። በመቀጠልም መኪናቸውን አንስተው ልጆቻቸውን ይዘው ወደፊትም ይከንፋሉ። ርቀው ሳይሄዱም ባሮን ቡድኑን ሰብስቦ ይከተላቸዋል። በዚህ ጊዜም ፍጥነታቸውን እንዲቀንሱ በማለት ማቲው ከኋላቸው ፓይፕ ጭኖ የሚሄደውን መኪና ሲመታ ፓይፖቹ በሙሉ መንገድ ላይ ይወድቃሉ። እነሱም መንገዳቸው ስለተዘጋባቸው ሲቀሩ እነ ማቲው ደግሞ ከቦታው በፍጥነትም ይሄዳሉ። እየሄዱ ሳለም በሁኔታው ግራ የተጋቡ ልጆችም ስለ ወላጆቻቸው መጠየቅ ይጀምራሉ። እነሱም ከዓመታት በፊት በሲአይኤ ውስጥ የሚሰሩ ሰላዮች እንደነበሩ ይነግሯቸዋል። በዚህ ጊዜም ሊዮ የያዘው ስልክ ዋይፋይ ኮኔክትድ ስለነበረ ከሱም ወስዶ ይወረውሯል። ብዙ ሳይቆዩም ወደ አያታቸው ቤት ይደርሳሉ። በዚህ ጊዜም የተኩስ ድምጽ ሰምተው ይቆማሉ። የኤሚሊ እናት ወፍ ተኩሳ ከገደለች በኋላ በፊታቸው ሲወድቅ ያዩታል። የኤሚሊ እናትን መታ ካረጋጋቻቸው በኋላ ተያይዘው ወደ ቤት ይገባሉ። በዚህ ጊዜም ኤሚሊ ከሷ ጀርባ ሆኖ ነገሩን ስለደበቋት የተሰማትን ስሜት ትነግራቸዋለች። እያወሩ ሳለም የኤሚሊ እናት ቦይፍሬንድ የሆነው ኒጀል ወደ እነሱ ይመጣል። ሰላምታ ከተለዋወጡ በኋላ ስለ ቀጣዩ እቅዳቸው ያወራሉ። ይህ በእንዲህ እንዳለ ባሮንና የሱ ቲም ደግሞ የኤሚሊ እናትን አድራሻ ትሬስ በማድረግም ያገኙታል። የኤሚሊ እናትም የቀድሞ የMI6 ሰላይ ስለነበረች ምን ሊገጥማቸው እንደሚችል ግን ሳያስቡ የቀሩ አይመስለኝም። በሌላ በኩል ኒጀል ሊዮንና አሊስን ወደ ክፍሉ በመውሰድ የትምህርት ቤት ፕሮጀክቱንና የኮዲንግ ስኪል አንዳንድ ነገር ይነግራቸዋል። እነሱም በክፍሉ ውስጥ ስላዩት ነገር እየተገረሙ እየጠየቁት ከሱ ጋርም ይቆያሉ። ማቲው ደግሞ አሁን የመጣነው የሲአይኤ ቁልፍ ፈልገን ነው ብሎ ሲነግራት ኤሚሊ በበኩሏ ሌላ የክርክር አጀንዳ ታነሳለች። ተለይቼስ ለብቻዬ እንድማርስ ለምን ወሰንሽ ያለች በጥያቄ ስታስጨንቃት፣ አሊስ ደግሞ እነሱ የሚያወሩትን በሙሉ ትሰማ ነበር። ኤሚሊና ማቲው ቁልፉን ሲፈልጉ የኤሚሊ እናት ደግሞ አሊስን ይዛ ብቻቸውን ያወራሉ። ይህ በእንዲህ እንዳለ በቁጥር በዛ ያሉ የታጠቁ ሰዎች ደግሞ ቤቱን ይወሩታል። እነ ማቲውም ቁልፉን አግኝቶ ወደ ታች በሚወርዱበት ጊዜ የኤሚሊ እናትና ኒጀል ታስሮ ያገኟቸዋል። ከፈቷቸው በኋላም በቹክ ሰዎች ይከበባሉ። በዚህ ጊዜም ቹክ ይመጣል። ቹክም የሞተ መስሏቸው ነበር። ነገር ግን ሞቱ የውሸት እንደሆነና ስናይፐሩም ለመግደል እንዳልተኮሰ እንዲሁም እነ ማቲው ቁልፉ ያለበትን ቦታ እንዲመሯቸው ለማድረግ የተደረገ ድራማ እንደሆነ ይነግሯቸዋል። ቹክም ከ15 ዓመት በፊት የሲአይኤ ቁልፍ ስለጠፋበት ከመስሪያ ቤት እንደተባረረ እየነገረው አሁንም ይህንን የሲአይኤ ቁልፍ በብላክ ማርኬት በመሸጥ ህይወቱን በድጋሚ መገንባት እንደሚፈልግም ይነግራቸዋል። በሌላ በኩል የቹክ ሰዎች ደግሞ ኒጀልንና የኤሚሊን እናት ሲከታተሉ እሷም ቀስ ብላ በመውጣት በሽጉጥ አንድ በአንድም ትገላቸዋለች። እዚህም ኒጀል ጩኸት በማሰማቱ ከበፊቱ ረብሻው ከፍ ይላልም። በዚህ ጊዜም ቹክና የሱ ሰዎችም ሊዮንና አሊስን በመያዝ ከተወሰኑ ሰዎች ጋር ወደ ግራውንድ ያወርዷቸዋል። ቹክም በዚህ ሰዓት ምንም አይነት የተለየ እንቅስቃሴ ለማድረግ እንዳትሞክሩ ያለ ያስጠነቀቃቸው ሳለ ከኋላ በቹክ ሰዎች ተመቶ ራሳቸውን ይስታሉ። ሊዮና አሊስም ታግተው ይወሰዳሉ። እነ ማቲውም ራሳቸውን ከሳቱበት ሲመለሱ የቤቱ ካሜራ ከፍተው በሚያዩበት ጊዜ የልጃቸውን የሊዮን ምልክት ይመለከታሉ። ሊዮ ባደረገው በጣት ቀለበቱ ውስጥ አቅጣጫ ጠቋሚ የሆነ መሳሪያ ስላለ እነ ማቲው ደግሞ ይህንን በማወቃቸው ስለ ቀጣዩ እቅዳቸው በሚያወሩበት ጊዜ ቹክ ደግሞ ቁልፉን በብላክ ማርኬት ለመሸጥ ገበያ ያፈላለገ ነበር። ከተማውን እንዲቆጣጠሩ የሚያደርገውን የቁልፉን ትልቅነትና አስፈላጊነት ለማሳየትም ሙሉ ከተማው
ማብራት እንዳይኖረው ያደርጋል። በመቀጠልም በየቦታው ደግሞ ውሃ እንዲከፈትም ያደርጋል። በዚህ ጊዜም ይህንን መሳሪያ ለመግዛት የተረባረቡ ባለሀብቶች በተሰበሰቡበት ቦታ $250,000 ቁልፉ ይሸጣል። በዚህ ሰዓትም ኤሚሊና ማቲው ወደ ቦታው ይመጣሉ። በዚህ ጊዜም ጠባቂዎቹ አናሳልፍም ይሏቸዋል። ማቲውም ከመንገድ ዞር በልልኝ ቹክን ላገኘው ስለፈለኩኝ ነው በማለትም ይነግራቸዋል። በኋላም የጎር ሰራተኛ የሆነው ቁልፉን እዚህ ባትፈልግ ይሻላል ልጆችን ይዞ ቹክ አምልጧል በሚልበት ጊዜ በነ ኤሚሊ ላይ ደግሞ አንዱ ሽጉጥ ደግኖባቸው ይመጣል። ነገር ግን የኤሚሊ እናት ከርቀት ላይ በጎር ሰው ላይ ስናይፐሩን ሊተኩስበት እንደሆነ ያወቀው ሽጉጥ ያዡም ሽጉጡን ያወርዳል። በዚህ ጊዜም ኤሚሊና ማቲው ሞተር በመስረቅ ቹክን ለማሳደድም ይሄዳሉ። በመንገድ ላይም የጎር ሰው ሲያገኙ እየጠለፉ ይጥሏቸዋል። በኋላም ኤሚሊ ጀልባ አግኝታ ማቲው እስኪመጣም ጠበቀችው። በመቀጠልም ቹክን ማሳደድ ይጀምራሉ። በሌላ በኩል የኤሚሊ እናት ደግሞ ቁልፉ ያለበትን ቦታ ስለጠቆመችው ኒጀልም ተቆጣጣሪውን ገጭቷትም እንድትሞትም ያደርጋል። በመቀጠልም የኤሚሊ እናት ውሃውን እንዲያቆምም ትነግሯለች። ይሁን እንጂ የራሱን ፕሮግራመር ነኝ የሚለው ኒጀልም ኮምፒውተሩን በሚነካበት ጊዜ ኢረር ያለ ያስቸግሯል። እሱም እንደምንም ብሎ ይቆጣጠሯል። በዚህ ጊዜም ውሃውን መቆጣጠር በመቻሉ እነ ማቲው ደግሞ ቹክን ይዙታል። እነሱም በጀልባ ውስጥ ያሉትን በሙሉ ለቃቅመው ወደ ውሃ ውስጥም ይጥሏቸዋል። በኋላም የቹክ ጀልባ ከግጭት መከላከያ ጋር በኃይል በመጋጨቱ እዛው ይጋያል። እነሱም ልጆቻቸውን አሊስንና ሊዮን ከቹክ እጅ ከወሰዱ በኋላ የነሱ ታሪክም እዛው ያበቃል። እነሱም በሰላም ወደ ሀገራቸው በተመለሱ ጊዜ የተረጋጋ ኑሮ መኖር ይጀምራሉ። በፊልሙ የመጨረሻ ትዕይንት ላይ አሊስ በትምህርት ቤት በምትጫወተው ጨዋታ የመጨረሻ ኳስ መታ የሷ ቡድን ሲያሸንፍ በዚህም ቤተሰቦቿ መጥቶ ፍቅራቸውን ሲገልጹ እንዲሁም ኤሚሊና ማቲው ከነሱ ጋር ካለው ከኒጀል ጋርም ስላሳለፉት ህይወት ሲያወሩ በዚህ ጊዜ ማቲው ደግሞ ኤሚሊን አባትሽንም በህይወት ሊኖር ስለሚችል ፈልጉ ብሎ ሲቀልዳት ያሳየን ፊልሙ በዚህ ይጠናቀቃል።